መብላት ራሱ በዕለተ ትንሣኤ በማለዳ እንዲሆን መጻሕፍት ይመክራሉ። ይህም መጽሐፍ የሚመክረው ልክ እንደዛ ነው። በዓለ ትንሣኤን ስናከብር አንዱ የምናከብረው በመብልም ስለሆነ ማለት ነው እና የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤ ከዕለተ እሑድ ብቻ በስተቀር አታድርጉ ይላል። ዶሮ በጮኸም ጊዜ ብሉ፣ ይህም ባይሆን በጠዋት ብሉ ይላል። እናንተ በቤተ ክርስቲያን ተሰብስባችሁ በዚያች ሌሊት የተጋችሁ ሁሉ እየጸለያችሁ ከመዝሙሩ ከነቢያቱ ከኦሪትም እያነበባችሁ ይላል እና ይህን ስናነብ ስንጸልይ እንቆያለን። ግን ያም ባይሆን በጠዋት ብሉ። ዶሮ በጮኸ ሰዓት ነው የሚጀምረው። ያም ግን ላይሆን ይችላል። ግን እኔ እንደው እዚህ ጥያቄ በደንብ እነሱም ያው ሊያነሱ ስለሚችሉ ዶሮ የሚጮኸው እንደው 10 ሰዓት እንደዚህ አካባቢ ነው። 10 ሰዓት ምግቡን ለማድረስ ዶሮ ራሱ የሚታረደው 6 ሰዓት ነው የምትለው በጣም የብዙ ጥያቄ ነች እና በዚህ መልሰን ብናልፈው ትንሣኤ ስለሚመጣ የታዘዘ ነገር የለም። እውነት ለመናገር አሁን በሊቃውንትም ቀኖና በሌላም ነገር አይቻለው ያልደረስኩበት መጽሐፍ የለም ማለት ስላልሆነ ማለት እንዳይሆንብኝ እኔ ባየኋቸው ባነበብኳቸው መጽሐፎች ግን በተማርኳቸውም ባነበብኳቸው መጽሐፍት ውስጥ አላገኘሁም። በዚህ ቀን ረዱ፣ በዚህ ሰዓት ረዱ ያዩ ካሉ ሊነግሩን ይችላሉ። በዝግጅት ክፍሉ በኩል ቢያደርሱን እኛ ለምዕመናኑ የምናደርስ ይሆናል። ከገሌ አንቀጽ እንደዚህ ተብሏል ቢሉን ማለት ነው። እኔ ግን ስላላየው መምህራን እንደነገሩን ግን ምዕመናን በዚያ ቀን ምግባቸውን አዘጋጅተውም እንኳን ቢገቡ ነውር አይደለም። ወደ አገልግሎት በሚገቡ ሰዓት ለአገልግሎት ሲገቡ አንዳንድ ጊዜ ጾም እንደ መሻር ወይም በጾም የታረደውን እንደ መብላት ይቆጠርብናል ብለው ሲጨነቁ ይታያል። በየትኛው ሰዓት ቢታረድ እውነት ለመናገር በጾም የሚያሽር አይደለም። ይሄ የመምህራን ብያኔ ነው እንጂ ፍትሐ ነገሥቱ እንዲህ ይላል ብዬ እንዳልተናገርኩ ልብ ሊሉልኝ ግን ይገባል። ምክንያቱም ፍትሐ ነገሥት እንዲህ ብሏል፣ የፍትሐ ነገሥቱ እንዲህ ብሏል ብለው እንዳይሉ ነው። መምህራን ግን እንዲህ ብለዋል። ምክንያቱም ቅዳሴውን እንዲሳተፉ እንፈልጋለን፣ ቁርባንም እንዲቆርቡ እንፈልጋለን። ከዛ በኋላ ሄደው ደም አፍስሰው በዚያ ተጨማልቀው እንደዛ እንዲሉም አንፈልግም። የሚበሉትን ነገር አስቀድሞ አዘጋጅ። ይሄ ርኅራኄም ነው እውነት ለመናገር። ከዛ በኋላ ሄዳችሁ አርዳችሁን መብላት ያለባችሁ ብሎ አንድ ካህን ሰዎችን ማስጨነቅም የለበትም። በዛ ሁኔታ ነው እንዲመገቡ። አሁን በዶሮ ጩኸት ከዛ ባይሆንም እንኳን ሲነጋ ብሎ የተባለው ለዚህ ነው። ያልተዘጋጁ ነገሮች ካሉ አዘጋጅተው ያልቀረቡ ነገሮች ካሉ አቅርበው እንዲመገቡ ነው። እንደዛ ሲሆን ጊዜው ይሄዳልና ነው። ሆኖም ግን በእነዚህ በዓላት አሁን በትንሣኤ፣ በልደት፣ በጥምቀት እንደዚህ ባለ ጊዜ ሊመገቡ ይገባቸዋል ነው። መቁረብም እንደዚሁ በሌሊቱ ነው ሊቆርቡ የሚገባ። ሌሎችን በዓላት እንደዚሁ የየራሳቸው አላቸው ታሪክ። ሆሳዕናን ብንመለከት በሰዎች ዘንድ በትልቅ ክብር ታጅቦ የገባበት አብረን ከሚያጅቡት ጋር ሆሳዕና ማርያም ድንጋዩ የዘመሩበት እንደዛ ያንን እያሰብን የምናከብረው ነው የሚሆን ልደቱ።